ከቀኝና ከግራቸው ናቸው እነዚህ መላእክቶች። የውመ ኡዒደ ረጁለይን ዐለይሂ ሲያብ ማ ረአይቱሁማ ሚን ቀብል ወላ በዕድ ያዕኒ ጅብሪል ወሚካኤል እነርሱም ገብርኤልና ሚካኤል ናቸው። ታያቸዋል። ሶሒሁ ሙስሊም 2306 ላይ ታገኝታላችሁ። ገብርኤልና ሚካኤል የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠባቂ የሆኑ ዘንድ ይላኩ ነበር ከአምላክ ዘንድ። ገብታችኋል አይደል? ጠላት እርሳቸውን እንዳያጠቃ ለነቢያት ሲልክ እንደነበር እነዚህም መላእክቶች ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገብርኤልና ሚካኤል ይላኩ ነበር። ገብርኤልና ሚካኤል እየተላኩ እርሳቸውን ይጠብቁ ነበር። ማስረጃ ሶሒሁ ሙስሊም ላይ ያለ ሐዲስ ነው የሰጠዋቸው። ስለዚህ መላእክቶች በሚመጡ ጊዜ እነዚህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአይን ምስክሮች ይሆን ያያቸው ነበር። ለመሆኑ ሲመጡ ጊዜ ማን ምስክር አለው? ራሱ ብቻ ነው ምስክር ሙሐመድ ነው እያሉ ይሸውዳቸዋል። ያው ያዩ መላእክቶች አሉ፣ እነርሱ ይመለከቷቸው ነበር። ያ እነዚህ ጋር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቀኝና በግራ በኩል የእሁድ ቀን ሁለት ሰዎች ነጭ ልብስ ለብሰው አየሁ። ከዚህም በፊት የሆነ ከዚያም በኋላ አይቻቸው አላውቅም ነበራል። እነርሱም ገብርኤልና ሚካኤል ሰላም በእነርሱ ላይ ይስፈንና ይላል። ሶሒህ ሙስሊም ላይ ታገኝታላችሁ። እዚህ ማብራሪያው ላይ ላበላችሁ أحاطت عناية الله تعالى برسوله صلى الله عليه وسلم فأيده بمدده وجنده، ومن ذلك إمداده تعالى إياه بالملائكة الذين قاتلوا معه في غزوتي بدر وأحد وغيرهما. وفي هذا الحديث يخبر سعد بن أبي وقاص رضي الله عنه أنه رأى في غزوة أحد رجلين يقاتلان دفاعا عن النبي صلى الله عليه وسلم وعليهما ثياب بيض، وأنه لم يرهما قبل ذلك ولا بعد، وهما من الملائكة، وكان يقاتلان أشد قتال يكون من بني آدم، وقتالهم معه صلى الله عليه وسلم من إكرام الله تعالى لنبيه ورعاية لسورة الأسباب وسنتها التي أجراها الله تعالى في عباده، فإنه لو شاء سبحانه لدفع الكفار بريشة من جناح الملك. يا سلام، بل بغير أن ينزل ملكا، والله تعالى أعلم بكيفية قتال الملائكة وأدوات حربهم وأفراسهم. الله سبحانه وتعالى لنبي محمد صلى الله عليه وسلم የሚያደርግ ላቸው ጥበቃ ይሄ ብቻ አይደለም። ሌላ ጊዜ ልክ እንዲሁ መልአኩ ገብርኤልና መለኩል ጂባል ተራሮች እንደፈለገ ተራራን የማንቀሳቀስ አቅም የተሰጠው መልአክ አለ። እነዚህ ሁለት መልአክ ወደ ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ሁሉ አለ። ወደ እርሳቸው ጋር ተልከው ከታቸዋል። የተላኩበት ምክንያት ለምን ነበር? እዚያ ነው ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ያስተማሩ እያለ የመካ ከሃዲያኖች በቃ አታስተምርም ብለው እዚህ አዛ አደረጓቸው። ወላሂ በጣም ይገርማል። የእርሳቸው ትዕግስት ማለት ነው። በጣም አዛ አደረጓቸው አታስተምርም ብለው ተከታዮቻቸውን እየገደሉባቸው ምናምን በቃ ሲያስቸግሯቸው ነቢያችን ሰለላሁ ዐለይሂ ወሰለምን አማኞች ቀረብ ባሉና ጠየቋቸው። ያ ረሱላላህ አላ ተድዑ ዐለል ሙሽሪኪን አሏቸው። አንተ የአላህ መልእክተኛ ሆይ እነዚህ ከሃዲያኖች ላይ አላህ መቅሰፍት እንዲያወርድባቸው ጸሎት አታደርግባቸውም አሏቸው። ላ ተቆጡ። ነቢ ሰለላሁ ዐለይሂ ወሰለም በፍጹም አላደርግባቸውም አሉ። ኢኒ ለም ኡብዓት ለዓናን ወኢነማ ቡዒስቱ ረሕማ አሉ። እኔ እንድራገም የተላኩ መልእክተኛ አይደለሁም፣ እኔ እንዳዝን በእዝነት የተላኩ ነቢይ ነኝ አሉ። ነገ በተስፋ ጠብቄ አስተምራቸዋለሁ እንጂ እንዲቀሰፉ ሳለምንባቸውም አሉ። ታዲያ ምን እናድርግ አሏቸው። እዚህ ካልተቀበሉን ቀጣይ ሌላኛዋ ከተማ ላይ ሂደን እናስተምር አሏቸው። አያችሁ፣ ነቢ ሰለላሁ ዐለይሂ ወሰለም ከዘይድ ብኑ ሐሪሳ ጋር ሄዱ። ጣኢፍ ወደምትባል ከተማ ጣኢፍ ሄዱ። አሁንም የጣኢፍ ሰዎችን አናገሯቸው ሊያስተምሯቸው። ያን የአብርሃም የኢስሐቅ ያዕቁብን አንዱን አምላክ አምልኩ አሏቸው። እነዚህ ባዕድ አምልኮን ሁሉ ራቁ ብሎ አስተማሯቸው። ነገር ግን አማልክቶቻችንን እንዴት ትነካለህ? እንዴት እነርሱን ታወግዛለህ ብለው ነብዩ ሰለላሁ ዐለይሂ ወሰለምን አሁንም ተነሱባቸው። እነዚህ የጣኢፍ ሰዎች የሀገሪቱ ንጉሶች አዘዙ። ከመሪ እስከ ተመሪ፣ ከሴት እስከ ወንድ፣ ከህፃን እስከ ትንሽ፣ ከእብድ እስከ ጤነኛ እንዳለ የሀገሪቱን ህዝብ ንቅል አድርገው ሙሐመድን እየደበደባቸው አሰጧቸው ከዚህ ብለው አዘዙባቸው። ዘይድ ብኑ ሐሪሳ እኔ ከላከል ነበር አለ። ላ ተድሪቡ ረሱለላህ እያልኩ የአላህ መልእክተኛ አትምቷቸውን ነበር አለ። ያለ ሁሉ ባለው ድንጋይም ያለው ብትርም ያለው ብረትም ያለው በሁሉም ይደበድቧቸው ነበር አለ፣ ከከተማ እያሰጧቸው። ወካነ የንዝል ደም ምን ተሕቲ ቀደመይሃ ዐለይሂ ሰላቱ ወሰላም፣ ከእግራቸው ከተረገዛቸው ደም ይፈስ ነበር በጣም ከመደብደባቸው የተነሳ ይላል።